ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በጸጥታ ምክንያት 143 ምርጫ ጣቢያዎች ድምጽ አልተሰጣባቸውም ሲል ምርጫ ቦርድ አሳወቀ። በምስራቅ አርሲ 10 ክርስቲያኖች ተገድለው ንብረታቸው ወደመ። በሰባተኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። አሜሪካ የድሮን ጥቃት ተከትሎ በኢራን ወታደራዊ ይዞታዎች ላይ ጥቃት ፈጽማለች። የዩናይትድ ስቴትስ መንግስት ከሶማሌላንድ ጋር ያለውን ግንኙነትና ትብብር ማሻሻል በሚቻልባቸው መስኮች ዙሪያ የተዘጋጀ ዝርዝር ሪፖርት ለኮንግረስ አቀረበ። በጸጥታ ምክንያት 143 ምርጫ ጣቢያዎች ድምጽ አልተሰጠባቸውም ሲል ምርጫ ቦርድ ተናግሯል። የድምጽ አሰጣጥ ሂደቱን አስመልክቶ መግለጫ የሰጡት ወይዘሮ ሜላትወርቅ ኃይሉ ከ695 በላይ በሚሆኑ ምርጫ ጣቢያዎች በሕግ መሰረት ወይንም ከንጋቱ 12 ሰዓት ላይ ድምጽ መስጠት አልተጀመረም ብለዋል። በእነዚህ ምርጫ ጣቢያዎች ድምጽ የተሰጠው ከ12 ሰዓት ተኩል እስከ 1 ሰዓት ገደማ ባለው ጊዜ ውስጥ እንደሆነ የቦርዱ ሰብሳቢ ከመከታተያ ክፍላቸው መግለጫ ሰጥተዋል። 50188 ምርጫ ጣቢያዎች ደግሞ በሰዓቱ ተከፍተው ለመራጮች ተዘጋጅተዋል። ምርጫ ነፃ ገለልተኛ መሆኑን ለማረጋገጥ ደግሞ የሚያግዙ ታዛቢዎች ከ39700 በላይ ምርጫ ጣቢያዎች ላይ ተገኝተዋል። የፖለቲካ ፓርቲዎችና የግል እጩዎች ደግሞ 41978 ምርጫ ጣቢያዎች ወኪሎቻቸውን አቅርበዋል ተብሏል። በድምጽ መስጫ ወቅት ካጋጠሙ ችግሮች የዘረዘሩ ሰብሳቢዋ ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ መሆንና የጸጥታ ችግር መኖራቸውን አስረድተዋል። በዚህ ምክንያት በጸጥታ ችግር ምክንያት የድምጽ አሰጣጥ ሂደት በአማራና ኦሮሚያ ክልሎች የተቋረጠባቸው የምርጫ ክልሎች አሉ ብለዋል ወይዘሮ ሜላትወርቅ ኃይሉ። በምስራቅ አርሲ 10 ክርስቲያኖች ተገድለው ንብረታቸው ወደመ። ኦርቶዶክስ ተዋሕዶ ክርስቲያኖችን ኢላማ ባደረገው አዲስ ጥቃት 10 ክርስቲያኖች መገደላቸው፣ ንብረታቸው መውደሙና የተቀሩት መፈናቀላቸው ተዘግቧል። ግንቦት 23 2018 ዓ.ም ጀምሮ የተቀሰቀሰው በዚህ ጥቃት የሰው ሕይወት ከመጥፋቱን ባሻገር ታሪካዊ ቤተ ክርስቲያናት መቃጠላቸው፣ ከፍተኛ የንብረት ዘረፋና ውድመት መድረሱን የአካባቢ መረጃዎች አመላክተዋል። በዚህም ጥቃት ከ101 ዓመት በላይ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል። የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ቤቶችም ተቃጥለዋል። የሰው ኃይል ጉዳትና መፈናቀል በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት እስካሁን የ10 ሰዎች ሕይወት በግፍ ማለፉን ተነግሯል። በጥቃቱ ወቅት የኦርቶዶክስ እምነት ተከታዮች መኖሪያ ቤታቸው ተለይተው እየተቃጠሉና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው እየተዘረፉ መሆኑ ተመላክቷል። በዚህ ምክንያት ነዋሪዎች አካባቢያቸውን ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይም ሁኔታ በዛ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪ ቤቶች እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት ይዞ ህይወቱን ለማዳን ወደ ሱንቴ አካባቢ መሸሹ ታውቋል። የጥቃቱ ወቅት ሁኔታው የአካባቢ ምንጮች እንደጠቆሙ ጥቃቱን የተፈጸመው በአሁኑ ወቅት በአዲስ ያለው በአጠቃላይ ትኩረት ወደ ሀገራዊ ምርጫ ባዘነበለበት ማግስት የተፈጠረ የጸጥታ ክፍተት እንደ ምቹ ሁኔታ መጠቀም ነው። ይህ በተደጋጋሚ ጥቃት እንደሚፈጸምበት የሚነገረው የአርሲ አካባቢ ኦርቶዶክሳውያን አሁንም በምርጫው ዋዜማ ዕለት የጥቃት ሰለባ ሆነዋል። በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ተናገሩ። የምርጫ ውጤት ቆጠራ በማይጠናቀቅባቸው ቦታዎች እንደሚቀጥል ዋና ሰብሳቢዋ ገልጸዋል። ሜላትወርቅ ይህንን የገለጹት ሰኞ ግንቦት 24 2018 ሲካሄድ የዋለውን ምርጫ መጠቃለል በተመለከተ ለሊት 7 ሰዓት ገደማ በሰጡት መግለጫ ነው። የቦርዱ ዋና ሰብሳቢ በዚሁ መግለጫቸው በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጠባቸው አካባቢዎች በቅድመ ማብራሪያ ሰጥተዋል። ዋና ሰብሳቢዋ እኩለ ቀን ገደማ በሰጡት መግለጫ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት የድምጽ መስጠት ሂደት አለመካሄዱን ገልጸው ነበር። ሜላትወርቅ በዚሁ መግለጫቸው ለማሳየነት ከጠቀሷቸው መካከል በአማራ ክልል በሚገኘው የኩታበር ምርጫ ክልል 15 ምርጫ ጣቢያዎች ላይ ድምጽ መስጠት መቻሉን አስታውቀዋል። በዚህም ምርጫ ክልል በሚገኙ 4 የምርጫ ጣቢያዎች ግን ምርጫ ሳይከናወን መቅረቱን ተናግረዋል። በመካሰቻ በቀርሳ ምርጫ ክልል ያለው የጸጥታ ሁኔታ ባለመሻሻሉ በተመሳሳይ ሁኔታ የድምጽ መስጠት ሂደት አለመካሄዱን አብራርተዋል። በቀን መግለጫቸው የጠቀሱት ቢሎናፓ የተሰኘው የምርጫ ክልል በአንጻሩ ነገ ምርጫ እንደሚደረግ የቦርዱ ዋና ሰብሳቢ አመላክተዋል።
አሜሪካ የድሮን ጥቃትን ተከትሎ በኢራን ወታደራዊ ይዞታዎች ላይ ጥቃት ፈጸመች። ቴህራን በአየር ማረፊያ ላይ በሰነዘረችው ጥቃት ያጸፋ ምላሽ ሰጥታለች። ዩናይትድ ስቴትስ ቴህራን የኤምኪው-1 የተሰኘውን አሜሪካዊ ድሮን በዓለም አቀፍ የባህር ክልል ውስጥ ጥላብኛለች ስትል ከወነጀለች በኋላ ባለፈው ቅዳሜና እሁድ በኢራን ወታደራዊ ተቋማት ላይ የአየር ክልሏን ጥቃት ፈጽማለች። በበኩሏ ኢራን ለአሜሪካዊ ጥቃት ምላሽ ለመስጠት የአሜሪካን አየር ማረፊያ ኢላማ ማድረጓን የገለጸች ሲሆን ይህም የተኩስ አቁም ድርድሮች እየተካሄዱ ባሉበት ወቅት የቀጠለው ግጭት ይበልጥ ያባባሰው የቅርብ ጊዜ ክስተት ሆኗል። የዩናይትድ ስቴትስ ማዕከላዊ እዝ ባወጣው መግለጫ መሰረት የአሜሪካ ኃይሎች የኢራንን የአየር መከላከያ ስርዓቶች፣ የድሮን እዝና ቁጥጥር ጣቢያዎች እንዲሁም 2 የጥቃት ድሮኖችን መምታታቸውን አመልክተዋል። ሴንትኮም በሌላ መግለጫው ጥቃቱ ከጉሩክ እና ከቀሽም ደሴት ላይ የሚገኙ የራዳርና የድሮን መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን የጠቀሰ ሲሆን እርምጃው ኢራን ለፈጸመችው ጸብ አጫሪ ተግባር የተሰጠ ምላሽ ነው ብሏል። የኢራን እስላማዊ አብዮታዊ ዘብ ኮርፕስ የተሰኘው ጥቃት ተከትሎ በአሜሪካ ወታደራዊ የጦር ሰፈር ላይ የአጸፋ እርምጃ መውሰዱን አስታውቋል። የቀጠናው ዘገባዎች እንደሚያመለክቱት በጥቃቱ ወቅት በኩዌት የሚገኙ የሚሳኤልና የድሮን መከላከያ ስርዓቶች እንዲነቁ የተደረገ ቢሆንም እስካሁን በሰው ሕይወት ላይ የደረሰ ጉዳትም ሆነ ከፍተኛ ውድመት ስለመኖሩ የተሰማ ነገር የለም። ይህ የተኩስ ልውውጥ በዩናይትድ ስቴትስ እና በኢራን ጥቃት ምክንያት የካቲት 1 2018 የተጀመረውን ለሳምንታት የዘለቀውን ግጭት ተከትሎ በሚያዝያ ወር ደካማ የተኩስ አቁም ስምምነት ላይ የተደረሰው ወዲህ በዋሽንግተንና በኢራን መካከል የተፈጸመው የቅርብ ጊዜ ወታደራዊ ፍጥጫ ነው። ከዚያን ጊዜ ጀምሮ ሁለቱም ወገኖች ራስን የመከላከል እርምጃ ነው የሚሉት ወታደራዊ ኦፕሬሽን ማካሄዳቸውን በመቀጠል እርስ በርሳቸው የተኩስ አቁም ስምምነት ጥሰዋል ሲሉ ሲወነጃጀሉ ቆይተዋል። የዩናይትድ ስቴትስ መንግስት ከሶማሊላንድ ጋር ያለውን ግንኙነትና ትብብር ማሻሻል በሚቻልባቸው መስኮች ዙሪያ የተዘጋጀ ዝርዝር ሪፖርት ለኮንግረስ አቀረበ። የ2026 የብሔራዊ ደህንነትና የውጭ ጉዳይ ሚኒስቴር የበጀት አዋጅን መሰረት አድርጎ የወጣው ይህ ሪፖርት አሜሪካ የሶማሊያን ሉዓላዊነትና የግዛት አንድነት ሶማሊላንድን ጨምሮ እንደምትቀበል በድጋሚ ያረጋገጠ ሲሆን በዚህም ማዕቀፍ ውስጥ ሆኖ ከሶማሊላንድ ባለስልጣናት ጋር አዎንታዊና ገንቢ ግንኙነት እንደምትቀጥል አስታውቃለች። ሪፖርቱ ግንኙነቱ ሊሻሻልባቸው የሚገቡ 3 ዋና ዋና መስኮችን በዝርዝር አስቀምጧል። በአፍሪካ ቀንድ ያለው የጸጥታ ሁኔታ አሁንም ውስብስብ መሆኑን የጠቆሙት ሪፖርቱ የጽንፈኛ ኃይሎች ስጋትና የቀጠናው አለመግባባቶች አሳሳቢ የሆኑ እንደመጡ ይናገራል። ይሁን እንጂ ሶማሊላንድ ከየመንና ከባቢ አልማንደብ ባህረ ሰላጤ አቅራቢያ ያላትን ስትራቴጂካዊ አቀማመጥ ከቀይ ባህርና ከህንድ ውቅያኖስ ጋር ያለውን የንግድና ወታደራዊ የባህር ላይ ጉዞ ነፃነትን ለማረጋገጥ ወሳኝ አጋር ያደርጋታል። በተጨማሪም የሁቲ ታጣቂዎችና የአልቃይዳ ትልቁ ክንፍ የሆነው አልሻባብ ያላቸው ትስስርን ለመቆጣጠርና የሽብርተኝነት እንቅስቃሴን ለመግታት የሶማሊላንድ መልክዓ ምድራዊ አቀማመጥ አመቺ መሆኑን ተናግሯል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።